ጉድ 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 በነገራችን ላይ እቺ ሳራ የምትባል ባለጌ ጋጠወጥ ከነመሲ ብሪጅስቶን ከነምናምን ከነጆከር ከነምናምን ግሩፕ ናቸው። ሳራ አልሀበሻ ደግሞ የነሱ እናት ናት። እኔ ግራን የሚገባኝ ሁል ጊዜ የነሱ እናት ናት። የነ ጆከር የነ መሲ ብሪጅስቶን ሳራ አልሀበሻ ትግሬ ናት። ጆከር ትግሬ ነው። መሲ ብሪጅስቶን ትግሬ ናቸው። አብዛኛዎች ትግሬ ናቸው። እኔ ግራ ይገባኛል። እኔ ሳራ አልሀበሻ ብዙ ጊዜ በዚህ ጉዳይ ውስጥ ሁል ጊዜ ከኋላ ሆነሽ የምታሰማሪ ምናምን አንቺ ትመስያለሽ። እኔ ግራ እየገባኝ ነው። ሳራ አልሀበሻ በጣም ግራ የሚያጋባ ነገር ነው። ለማስታረቅ ብለሽ ነው፣ ነገሮችን እንትን ለማድረግ ብለሽ ነው። ኦኬ። ነገር ግን በጣም የምትሄጅበት መንገድ እቺስ ሳሪ የምትባል ባለጌ ጋጠወጥ አንድ ቀን ስለ አማራ ታግላ ማታውቅ ሁል ጊዜ ማለት ነው የሆነ ነገር ሲፈጠር ዘለው ወይ ሃይማኖታቸው ወይ አማራ ጋር የሚደበቁት ንግስቲ የምትባል አንድ ቀን አማራን ተናግራ አታውቅም። አንድ ቀን ስለ ብሔር ስለምናምን አውርታ አታውቅም። ውደን ለመናገር ብዙም ማናውቃት እውነቷን ነው። እንደነ ሳራ ጋጠወጥ ስላልሆነች፣ እንደነ ጆከር ጋጠወጥ ስላልሆነች፣ እንደነ መሲ ብሪጅስቶን ጋጠወጥ ስላልሆነች፣ እንደ ሌሎች ጋጠወጥ ስላልሆነች፣ ነገር ግን ይህ ጉዳይ ወደ ብሔር እንዲሄድ ያደረጉት እነማን ናቸው? ቀን ሌሊት 24 አወርስ የደቡብ ማህበረሰብ ሲያንቋሹ የሚውሉ እነዚህ እብሪታሞች በአማራ ስም ተደብቀው አማራ እንዲጠላ ሌት ተቀን የሚሰሩ ናቸው። በመጀመሪያ አንቺ እኮ ከነ ተስፋዬ ሀረርጌ ጋርና ከነ ቀሌቦች ጋር አብረሽ የምትሰሪ ዛሬ ግን አማራነትሽ ተሰምቶሽ ህዝቤ ተሰድቧል፣ ባሌ ተሰድቧል። ባለጌ ተሳዳቢ አይደለሽ እንዴ ሳራ የምትባይ? ሳሪ የምትባል ባለጌ ተሳዳቢ ጋጠ ወጥ አይደለሽ እንዴ? እናመጣለን ያንቺ ቪዲዮ። እንደውም ሰሞኑን አንቺ ላይ ነው የምንዘምተው። በአማራ ስም ሄዳችሁ ትደበቃላችሁ። ጭራሽ ከደቡብ ማህበረሰብ ጋር አማራን ለማጣላት እየሰራችሁ ያላችሁት ነገር ወደ ብሔር የወሰዳችሁት እናንተ እነ ጆከር ትግሬ ነው። ጆከር መሲ ብሪጅስቶን ትግሬ ናት። እቺ ራሷ ሳሪ ትግሬ ናት። እንወራረድ አጌንት ዩጋስ ስብስብ ናቸው። እዛ ዱባይ ያሉ ተሰባስበው ለቲፒኤልኤፍ የሚሰሩ የቲፒኤልኤፍ አቀንቃኞች ናቸው። እኔ አሁንም ሳራ አልሀበሻ ሬስቶራንት ኦነር አይ ዶንት አንደርስታንድ። ግራ እኮ ነው የሚገባኝ። ምንድነው ከዚህ የምታገኙ? ምንድነው ከዚህ የምትጠቀሚው? እቺ ናት ባለጌዋ፣ እቺ ናት። ስለተሸነፈች ጭራሽ መሸለም የለብሽም ነበራችሁ። እኔ ሽልማቱ ምናምን ራሱ ፌክ የሆነ ህወሓት ያደራጀው ሽልማት እዛው ትሸላለማላችሁ። ነገር ግን ችግሩን የፈጠርሽው አንቺ። ችግሩን ፈጠርሽ። ስለተሸነፍሽ ተናደድሽ፣ አላቃትም አልሽ፣ አሰደብሻት። ሀዲያን አሰደባችሁ። የሀዲያ ማህበረሰብ እንዲሰደብ አደረጋችሁ። የሀዲያ ልጆች ደግሞ መለሱላችሁ። የሀዲያ ልጆች እንደ ሌሎች ልጆች አይደለም፣ መለሱላችሁ። በደንብ አድርገው ሲመልሱላችሁ ለበለቧችሁ። ግን እናንተ የምትፈልጉት በአማራ ስም ተደብቃችሁ ለሀዲያ ማህበረሰብ ያለኝና ለሀዲያ ልጆች እነዚህ ሰዎች አማራ አይደሉም። በአማራ ተደብቀው ሲነግዱና ሲዘርፉ የሚሉ ማህተብ አድርገው ማርያምንን ያልታረቅም ማርያምን ባለጌ ተሳዳቢ ነሽ ሳሪ። ድብን ያልሽ ጋጠወጥ አጋንንት ያለብሽ ጭራቅ። ደሟቸውን ባላለሽ ባል ቢኖርሽ እንደዚህ ክፍታፍ ትሆኛለሽ። በአደባባይ ወጥሽ ትከፈቻለሽ። እንዳንቺ ጋጠወጥ የሆነ ባል ስላለሽ ነው እንጂ ለገንዘባችሁ ለቢዝነሳችሁ ብሎ የማታረጉን ነገር የለም። ይሄ መከረኛው አማራ ሄዳችሁ ድብቅ ትሸገሸጋላችሁ። መጥተው ደግሞ አንበሳ የሚወርድላችሁ ደሴም ፒፖ ኦሮሞን፣ ትግሬ የሆኑ የሌላ ብሔር የሆኑ በአማራ ስም የሚነግዱ። አማራው ያው ትንሽ ደቆር ያለ መሀይም ስለሆነ አይሰማም፣ አይገባው። ዝም ብሎ አማራ ካላችሁት ካጨበጨባችሁለት ደስ ይለዋል። ጋጠወጥ ባለጌ ፋንድያ ነሽ ሳሪ። አህያ። ሳራ አልሀበሻ ደግሞ ብዙ ጊዜ በዚህ ጉዳይ ላይ አትግቢ። ለምንድን ነው የምትገቢው? ወርደሽ የምትገኙ ለምንድን ነው? ዩ አር ሚሊየነር ከ20 ሬስቶራንት በላይ ያለሽ። ማስታረቅ ከፈለግሽ ለምን በውስጥ አታርቂም? ለምን በአደባባይ ይዘሽ መጣሽ? ምንድን ነው የምታገኘው አንቺ? አማራ ተሰድቦ የአማራ ማህበረሰብ ተንቋሽሾ ሁል ጊዜ ምንድን ነው የምታገኙት? ምንድን ነው የሚጠቅማችሁ? የሚጠቅማችሁ ነገር አለ ወይ? ምናልባት ህወሓት ከኋላ ሆኖ እናንተን እያዘዛችሁ ከሆነ ንገሩን። የህወሓት ቦታ ነው ያ ቦታ። መቼም የህወሓት የቲፒኤልኤፍ ቦታ ነው።
ግን እነዚህ ሰዎች በአማራ ስም ተደብቀው አማራ ያልሆነ በመጀመሪያ ብልጽግና ነች ሳሪ ከብልጽግና መንግስት ጋር ነው የምትሰሪው፣ ከነ ተስፋ ያደረግ ጋር ነው የምትሰሪው፣ ከቀለቦች ጋር ነው የምትሰሪው። እንዴት አድርገሽ ነው ዛሬ አማራ 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 እያልሽ የምትመጪው? ይህ ምስኪን ስቱፒድ አማራ የሚባል አለ። ማንም እየመጣ የሚጫንበት ማንም እየመጣ የሚነግድበት ሱብሃንአላህ ያስታፋል።